ሰላም ሰላም ቤተሰብ በምስሉ ላይ የምትመለከቱት ኪዩት 4 እግር ባጃጅ ሲሆን የመጣበት ምክንያት ማርሽ ከሁለተኛ አልወጣም ሁለተኛ ማርሽ ገብቶ አልወጣም አልገባም ባለበት ብቻ አልቀይርም የማርሽ ችግር መጥቶ በፕሮብሌም ኖሮበት ነው የመጣው። ስንፈታው እንደምታዩት እንግዲህ የማርሽ ሪተርን ስፕሪንግ የምትባለዋን እሷን ሰብሯታል። በጣም ትንሽ የስፕሪንግ ናት ግን የምትሰራው ስራ በጣም ትልቅ ነው። እሷ ከሌለች ማርሹ ባለበት ነው የሚቀረው። ልክ እንደምታዩት ወደ ታች ተለጥጦ ይቀራል ማለት ነው። የስፕሪንጓ መኖር ማርሹ ካስገባ በኋላ ተመልሶ ወደ ማርሹ ላይ እንዲቀር ያደርጋል። ስትቀንስም ስትጨምርም በማርሹ ሪተርን ነው የሚጨምረው ማለት ነው። እንደምታዩት ማርሹ ሪተርን ማድረጊያዋ ተሰብራለች። የማርሹ ሪተርን ስፕሪንጓ እንደምታዩት በአዲሱ መልክ አዲስ አለች። የተሰበረውና አዲሱን እዩት። አያችሁት እጄ ላይ እንደምታዩት አዲሱ ያኛው ነው። የተሰበረችው ጫፏ ላይ ብቻ ናት። ግን በዚህ ምክንያት ብዙ ነገር ነው የፈታነው። እሷን ለማግኘት በጣም ወደ ውስጥ ነው ያለችው። የኢንጂኑ አንድ ፓርት ይፈታል ማለት ነው። በአንድ ሳይድ ከቨር ይፈታል። ካርተር በኮይል በኩል ያለው ካርተር መፈታቱ ግድ ነው እሷን ለመቀየር። እንደምታዩት እንግዲህ ፊክስ አድርገናታል። ደግሞ እንደዚህ ነው። ስፕሪንጉ ገብታለች። ሪተርን ስታረግም ይዋት ልክ ስፕሪንጓም ስትገጠም ዳይሬክሽን አላት። በትክክለኛ ዳይሬክሽን ካልተገጠመ ቦታው ላይ ሲገባ ቶሎ ደግሞ የመሰበር እድል ይኖረዋል። አሁን አስገብታ ደግሞ ያት ስትገባ ልክ እንደዚህ ድረሙ ላይ ፊክስ ከሆነች በኋላ ቼክ ታረጉታላችሁ ሪተርን ማድረጉን። ልክ ማርሹ ከገባ በኋላ ሪተርን ማድረግ አለበት። ይሄ የኪዩት የ4 እግር ባጃጅ የማርሽ ወይ ደግሞ ማርሽ ሴሌክተር ወይ ደግሞ ማርሽ መቀያየሪያው ነው። ወደኛ የመጣበት ምክንያት ስፕሪንግ ሰብሮ ነው። አሁን በዚህ መንገድ ፊክስ አድርገናል። ኦሬዲ አልቋል ማለት ነው። ቴንክ ዩ ፎሎ ማድረግ እንዳትረሱ።